ቬሪፋይ ዛት ዩ ብሎ ፓስወርድ አስገብተን ወደ ቀጣዩ ስቴፕ ስንሄድ ሴኩሪቲ ኮድ የሚል ጥያቄ ያመጣልናል። ያን ሴኩሪቲ ኮድ የት ነው የምናገኘው የሚለውን እንመልሳለን። በመጀመሪያ ዩቲዩባችሁ ውስጥ ገቡና ማኔጀር ጉግል አካውንት የሚለውን ስትጫኑ የሚያመጡላችሁ ዝርዝር ውስጥ ከላይ ሴኩሪቲ የሚባለው ቦታ ላይ አንሸራተን እንወስደዋለን። ልክ እዛ ከወሰድነው በኋላ ሁለተኛ ሴኩሪቲ ኮድ የሚል ዝርዝር ውስጥ ያመጣልናል ማለት ነው። ወደ ላይ ከፍ አድርገን ሴኩሪቲ ኮድ የሚለውን ልክ ስንጫን ሁለት አይነት ቁጥሮችን በዚህ መልኩ ያመጣልናል፣ ባለ 10 ዲጂቶች። ከላይ ትክክለኛው ኢሜይላችን መሆኑን ማረጋገጥ። ከዚህ እነዚህ ከ10 ኮዶች ከፍ ስንል ኢሜይላችንን ይጽፍልናል። ምናልባት የሌላ ኢሜይል አካውንት ሴኩሪቲ ላይ እንዳለ የትክክለኛውን ኢሜይል ሴኩሪቲ ኮድ ማውጣታችንን ቼክ አድርገን ከሁለቱ አንዱ 10 ዲጂት ኮድ ጽፈን መዝግበን ቶሎ ብለን እዛ ቦታ ላይ ሄደን ማስገባት ያስፈልጋል። ይህ ኮድ የሚያገለግለው ከ10 እስከ 15 ደቂቃ ነው። በየ15 ደቂቃው ስለሚቀያየር ማለት ነው፣ ራሱን ስለሚቀያየር ቶሎ ማስገባትና ማስተካከል እንችላለን ማለት ነው። መልካም ጊዜ። ፓስወርድ አስገብተን ወደ ቀጣዩ ስቴፕ ስንሄድ ሴኩሪቲ ኮድ የሚል ጥያቄ ያመጣልናል። ያን ሴኩሪቲ ኮድ የት ነው የምናገኘው የሚለውን እንመልሳለን። በመጀመሪያ ዩቲዩባችሁ ውስጥ ገቡና ማኔጀር ጉግል አካውንት የሚለውን ስትጫኑ የሚያመጡላችሁ ዝርዝር ውስጥ ከላይ ሴኩሪቲ የሚባለው ቦታ ላይ አንሸራተን እንወስደዋለን። ልክ እዛ ከወሰድነው በኋላ ሁለተኛ ሴኩሪቲ ኮድ የሚል ዝርዝር ውስጥ ያመጣልናል ማለት ነው። ወደ ላይ ከፍ አድርገን ሴኩሪቲ ኮድ የሚለውን ልክ ስንጫን ሁለት አይነት ቁጥሮችን በዚህ መልኩ ያመጣልናል፣ ባለ 10 ዲጂቶች። ከላይ ትክክለኛው ኢሜይላችን መሆኑን ማረጋገጥ። ከዚህ እነዚህ ከ10 ኮዶች ከፍ ስንል ኢሜይላችንን ይጽፍልናል። ምናልባት የሌላ ኢሜይል አካውንት ሴኩሪቲ አውጥተን እንዳንሞክር ደጋግመን ከሞከርን ስለሚዘጋብን ማለት ነው። ትክክለኛ ኢሜይል ከላይ እንዳለ የትክክለኛውን ኢሜይል ሴኩሪቲ ኮድ ማውጣታችንን ቼክ አድርገን ከሁለቱ አንዱ 10 ዲጂት ኮድ ጽፈን መዝግበን ቶሎ ብለን እዛ ቦታ ላይ ሄደን ማስገባት ያስፈልጋል። ይህ ኮድ የሚያገለግለው ከ10 እስከ 15 ደቂቃ ነው። በየ15 ደቂቃው ስለሚቀያየር ማለት ነው፣ ራሱን ስለሚቀያየር ቶሎ ማስገባትና ማስተካከል እንችላለን ማለት ነው። መልካም ጊዜ። በዚህ ሁኔታ ስንገባ እናንተ መሆናችሁን አረጋግጡ። እንደዚህ አይነት ቬሪፋይ ዛት ኢትስ ዩ የሚል ይመጣልናል። መፍትሄውስ ምንድነው? ቻናላችንስ ችግር ኖሮት ነው እንደዚህ የሚመጣልን የሚለውን እንመልሳለን። እንደዚህ የሚመጣብን አንደኛው ከላይ በቀስት ያደረኩበት ብዙዎቻችን ቪፒኤን ተጠቅመን ማስታወቂያ ለማየት ወይም ደግሞ ኔትወርክ እንዲኖረን የተሻለ ኔትወርክ እንዲኖረን በማሰብ የተለያዩ ቪፒኤኖችን እንጠቀማለን። በማወቅም ባለማወቅም ቪፒኤኖቻችን ኦን ከሆኑና ወደ ክሮም ቦታ ስንገባን ዩቲዩብ የሚያስበው ሀገር እንደተቀየረበት ነው። ቪፒኤን ዋና ጥቅሙ የምንኖርበትን ሀገር ሌላ ቦታ እንደሆነ አስመስሎ የምንጠቀምበት አፕሊኬሽን ነው። ስለዚህ እዚህ ቦታ ላይ ስንገባ ይሄንን አብርተን ከገባን ዩቲዩብ የሚረዳው ሌላ ሰው የኛን ዩቲዩብ እየተጠቀመ እንደሆነ የሆነ ነገር ልክ ያልሆነ ነገር እንዳለ ስለሚያምን እናንተ መሆናችሁ ላረጋግጥ ይላል። ስለዚህ ይሄ ነገር ወደ ክሮም ለምትገቡበት ጊዜ እቺ ነገር መብራት በፍጹም አይኖርባትም፣ አጥፍቶ ነው መግባት የሚያስፈልገው። አንዴ ከገባችሁ በኋላ ይሄ ነገር ከመጣ ግን መልሳችሁ ብታጠፉትም ትርጉም የለውም። ቆይታችሁ ስልካችሁን አጥፍታችሁ ነው ድጋሜ ቪፒኤን ባልበራበት ሁኔታ ወደዚህ ብትገቡ ይስተካከላል ማለት ነው። ሌላው መፍትሄው በዚህ መልኩ ይስተካከልላችኋል። አንዳንዶቹ ደግሞ ቪፒኤን በማታበሩ ሰዓት እንደዚህ አይነት ነገር ሊያጋጥማችሁ ያም የሆነበት ምክንያት ሀገራችሁ የተለያየ አሁን ለምሳሌ ከተማ ከቀየራችሁ፣ ዋይፋይ ከቀየራችሁ ወይም ደግሞ ከኢትዮጵያ ወደ ከአረብ ሀገር ወደ ኢትዮጵያ ስትሄዱ ስልካችሁን ሳትቀይሩ ከሄዳችሁ ሎኬሽኑ ሲቀየርበት እናንተ የምትኖሩበትን ቦታ ስትቀይሩ እንደዚህ አይነት ችግር ያጋጥማል ማለት ነው። ስለዚህ ሎኬሽን ከመቀየራችሁ በፊት ስልካችሁን እዛ ውስጥ ያለውን መቀየር ያስፈልጋል። ቦታ ስትቀይሩ ግዴታ እናንተ መሆናችሁን ማረጋገጥ ይኖርባችኋል ማለት ነው። ቻናላችሁ ምንም አይነት ችግር ኖሮት አይደለም እንደዚህ አይነት ነገር የሚያጋጥመው። ስለዚህ
እንደዚህ ነገር በሚያጋጥም ሰዓት ፕሮሲድ የምትለዋን በቀኝ በኩል ያለችውን ነክቶ የዩቲዩባችሁን ፓስወርድ በማስገባት እሱ የሚጠይቃችሁን ነገር ስታሟሉ ይሄ ስቴፕ ይስተካከልላችኋል ማለት ነው። ራይት ሞኔታይዜሽን ገጹ ላይ ሲ የምትለዋን ስትነካ የሚመጡት ነገሮች አስረዳችኋለሁ። ሲ የምትለዋን ነገር ስትነኳት እንደዚህ የድመቷ ምልክት ነቲንግ ቱስ ምናምን የምትል እንደዚህ ድመቷ የተቀመጠችበትን ካያችሁ ምንም አይነት የእናንተን ቪዲዮ ሰርቆ የጫነ ሰው የለም ማለት ነው እንጂ እናንተ ኮፒራይት እንዳለባችሁና እንደሌለባችሁ የምታጣሩበት ገጽ ሳይሆን ሰዎች የእናንተን ቪዲዮ ሲሰርቋችሁ ቼክ የምታደርጉበት ቦታ ነው። እዚህ ቦታ ላይ ስትገቡ የትኛውን ቪዲዮቻችሁን እነማን እንደወሰዱ ከነ ዩቲዩብ ቻናላቸው ምን ያህል ከናንተ ቪዲዮ ላይ ምን ያህል ፐርሰንቱን ተጠቅመዋል፣ የናንተን ሙሉ ቪዲዮ ነው የተጠቀሙት፣ ግማሽ ቪዲዮ ነው የተጠቀሙት፣ ድምጹን ነው የተጠቀሙት፣ ተምብኔሉን ነው ምኑን ነው እዚህ ጋር በፐርሰንት አድርጎ የሚያስቀምጥላችሁ እሱን ቼክ የምታደርጉበት ነው። ሲ የምትለዋን ስትጫናት እንደዚህ ድመቷ ከመጣች ማንም የናንተን ቪዲዮ ሰርቆ አልጫነባችሁም ማለት ነው። ሌላው ሲ የምትለውን ስትጫኑ ግን የቪዲዮ ዝርዝር ከመጣላችሁና ያን የቪዲዮ ዝርዝር ከመረጣችሁ ሁለተኛው ፎቶ አይነት ነገር ነው የሚመጣላችሁ። እዚህ ቦታ ላይ የምታስገቡት ኢንፎርሜሽኖች ይኖራሉ። አፕላይ ምንድነው ሪፖርት ለማድረግ ማለት ነው። የሰረቃችሁን ሰውዬ ሪፖርት አስደርጋችሁ ኮፒራይት ቴክ ዳውን እንዲወርድበት ያ ሰው እንዲቀጣ የምታስደርጉበት ገጽ ነው ሁለተኛው። እሱ እንዴት እንደሆነ ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ምን አሟልታችሁ ያንን ሰው መክሰስ እንደምትችሉ። ይሄንን ነገር ግን ዲቴይሉን ማታውቁት ከሆነ ለክፋት ባትነሳሱና ሰውን ባትከሱ ጥሩ ነው። የምታውቁት ቢሆን ራሳችሁ ችላችሁ ማድረግ የምትችሉት ነገር ቢሆን ኢትስ ኦኬ ራሳችሁ ታረጋላችሁ። ለዚህ ተብሎ ግን ሰዎችን ጠይቃችሁ ምናምን ሰውን ቴክ ዳውን ባታረጉና ኮፒራይት ባታስልኩ ጥሩ ነው። ምክንያቱም ጀማሪ ዩቲዩበሮች እስከመሆናችሁ መጠን ብዙዎቻችሁ ጀማሪ ናችሁ ብዬ ስለማስብ አንዳንዴ ሰዎች ጥሩ የሚባል ስራችንን ወስደው ሲያስተዋውቁልን እንድንታወቅ ነው የሚረዳን። ይበልጥ እንደውም ፕሮሞት ያስደርጉልናል የኛን ስራ ማለት ነው። እነዛ ሰዎች እየሰረቁ የኛን ነገር መውሰዳቸው ሰዎች ከወደዱን ወደኛ ወደ ዋናው ቻናል መምጣታቸው አይቀርም ማለት ነውና ለዛም ነው ብዙ ጊዜ ፌመስ ሰዎች ኮፒራይት ማያስልኩብን ከተወሰኑት ውጪ። ስለዚህ ብዙ ጊዜ እንደዚህ ኮፒራይት ማስላክ አይተበቀባችሁም። ስለዚህ እንደዚህ አይነት ዝርዝር ፎርም የሚሞላ ነገር ከመጣባችሁ እናንተ ኮፒራይት ለማስላክ ስለሆነ ከላይ ኤክስ ምትለዋን ነክታችሁ መውጣት ነው። እዚህ ቦታ ላይ ማን ይሰርቀኛል ማን የኔ ቪዲዮ ጭኗል የሚለውን ቼክ ለማድረግ ብቻ ተጠቀሙት እንጂ ሌላ ራስ ምታት ሊሆንባችሁ አይገባም ማለት ነው። ከኮፒራይት ጋር እንዳልኳችሁ የእናንተን የወሰደባችሁን ለማየት ነው እንጂ እናንተ ያለባችሁን ኮፒራይት ማየት አትችሉ ማለት ነውና የገጽ ሲመጣ ይሄንን ጥቅም ላይ ያሳያችሁ ነው የመጣው። ኤክስ ብላችሁ ወጣችሁ መታው እዚህ ቦታ ላይ ብዙ ጊዜ ለመግባትና ጥቅም አይሰጥም። ወደፊት ያወቃችሁ ስትሄዱ ግን የደከማችሁበት በጣም የጣራችሁበት ስራዎች ሲሰረቁባችሁ ግን ሪፖርት ለማድረጊያ የምትጠቀሙበት ቦታ ነው ማለት ነው። መልካም ጊዜ ሆነላችሁ። እናመሰግናለን። ፕሮሰስ ላይ በመንገባበት ጊዜ እንደዚህ አይነት ቀይ ነገር ከመጣብን ምን ማድረግ አለብን በአስቸኳይ የሚለውን ምንድነው እንዴት ነው ማስተካከለው ምንስ ችግር ያመጣል የሚለውን እናያለን። ይሄ ቀይ ነገር ያው provide some info about yourself to continue ይላል። አድሰንስ ከኛ ጋር ለመቀጠል የተወሰነ ኢንፎርሜሽኖችን እንድናስገባለት ይፈልጋል ማለት ነው። እኛ መሆናችንን ማረጋገጥ ይፈልጋል። ይሄ ነገር የሚያጋጥመው ሁሉም ሰው ቻናል ላይ ሳይሆን የተወሰኑ ሰው ቻናሎች ላይ ራንደምሊ ነው የሚያደርጉት። ከ10 ሰው 1 ሰው ወይ ከ100 ሰው 5 ሰው 6 ሰው እንደዚህ በየመሃሉ ቼክ አፕ ያደርጋሉ ማለት ነው። ይሄንን ለማስተካከል የሚያስፈልጉ እንደሌላው ሳይሆን የባንክ ቤት ቡክ ለዚህ ጉዳይ መላክ የለባችሁም። በፍጹም የባንክ ቤት ቡክ ፎቶ ለነዚህ መላክ አይጠበቅባችሁም። ግዴታ ለዚህ ጉዳይ የሚያስፈልገው ድራይቪንግ ላይሰንስ መንጃ ፍቃድ፣ የፓስፖርት በጥራት የተነሳ ፎቶ እና ናሽናል አይደንቲፊኬሽን ካርድ ማለት ነው። የቀበሌ መታወቂያ ሆኖ በእንግሊዘኛ የተጻፉ እነዚህ 3 ዶክመንቶች ማስገባት ይኖርባቸዋል ማለት ነው። ያንን ሪቪው ተደርጎ ቼክ አድርገው ከናንተ አድሰንስ ስም ጋር የሞላችሁት አድሰንስ ስም ጋር ተመሳሳይ ማች የሚያደርግ ስም መሆን አለበት። አንድ አይነት በስፔሊንግ በምንም አንድ አይነት የሚያደርግ ስም ካላካችሁለት ይህ ቀይ ነገር ይጠፋል ማለት ነው። ይህ ቀይ ነገር በ45 ቀን ውስጥ መፍትሄ ካልሰጣችሁት
ሞኔታይዜሽናችሁ ይቋረጣል ማለት ነው። ለላይኛው ቅድም ለመለስኩላችሁ መልስ ከላይ መልስ ለሰጠነው ከላይ ቀይ ሆኖ ብራችሁን ይዘነዋል ቫሪፋይ አድርጉ ለሚለው ከ100 እስከ 120 ቀን ነበር። ለዚህኛው ግን እስከ 45 ቀናቶች ውስጥ ሞኔታይዜሽናችን ሊቆምብን ይችላል ማለት ነው በዚህ ምክንያት። ስለዚህ ፈጥነን ማስተካከል ይኖርብናል። የሚያመጣው ችግሮች ያው ሞኔታይዜሽን መነሳት ገንዘባችን ወደዚህ ትራንስፈር እንዳይደረግ ያደርገዋል ማለት ነው። መልካም እንደዚህ አይነት ጽሁፍ ከላይ ካመጣብን ምን ለማለት ፈልጎ ነው? ምንስ ችግር ያመጣል? አድሰንሴ ችግር ላይ ነው ብለን ማሰብስ እንችላለን? ምን ማለት ነው ይሄ ጽሁፍ? ምንስ ማድረግ አለብኝ የሚለውን በዚህ ድምጽ መልእክት ይዘንላችሁ መተናል። አድሰንሱ ስትገቡ በከላይ በቃል አጋኖ አድርጎ ቃል አጋኖ ሁሌም እንደምናውቀው እንድንጠነቀቅ ዋርኒንግ ምልክት ነው። በዛ መሰረት ዩር ፔመንት አር ኦን ሆልድ ቢካዝ ዩ ኒድ ቱ ቫሪፋይ ዩር አድሬስ የሚል ነገር ከመጣልን ምን እያለን ነው? ቻናላችንን ቫሪፋይ እንድናደርገው በቶሎ እያስጠነቀቀን ነው ማለት ነው። ይህ ማለት ይህንን ከላከልን በኋላ ወይም ደግሞ የመጀመሪያው ፖስታ ከደረሰን በኋላ የሚሰጠን 4 ወራቶችን ያም ማለት ከ100 እስከ 120 ቀናቶችን ብቻ ይሆናል ማለት ነው። በዛ ጊዜ ውስጥ ፖስታው መጥቶልን ወይም ደግሞ ለ3 ጊዜና ለ4 ጊዜ ሪሴንድ አድርገን በመታወቂያ ወይም በፓስፖርት ወይም በባንክ ቤት ቡክ አድሰንሳችንን ቫሪፋይ ካላደረግን ሞኔታይዜሽናችን ይነሳል ማለት ነው። ስለዚህ ይህ ጽሁፍ ማስጠንቀቂያ አዘል ጽሁፍ ነው። ግን ምንም ማድረግ ነው የምንችለው? አድሰንሳችንን ቫሪፋይ ማድረግ ነው። ፖስታው እስኪመጣልን ድረስ 4 ወር ጊዜ አለን። በዚህ 4 ወር ጊዜ ውስጥ ማስተካከል ይኖርብናል ማለት ነው። በዚህ 4 ወር ጊዜ ውስጥ ፖስታው ካልመጣልን በዚህ 4 ወር ጊዜ ውስጥ 3 ጊዜ ወይም 4 ጊዜ ሪሴንድ አድርገን ለመጨረሻ ጊዜ ፖስታው እንኳን ቢቀርና ባይመጣ በመታወቂያ በፓስፖርት በእነዚህ ቫሪፋይ ማድረግ ያስፈልጋል ማለት ነው። ምንስ ችግር ያመጣብኛል? አድሰንሴ ችግር ላይ ነው ማለት ነው ለሚለው በሚገባ ችግር አለው። እንደነገርኳችሁ ከይሄ ጽሁፍ ከመጣላችሁ በኋላ ከ100 እስከ 120 ቀናቶች ውስጥ ሞኔታይዜሽኑ ይነሳል። ሌላው በየወሩ የምንሰራው ዩቲዩብ ላይ የምንሰራው ገንዘብ ይሄ እስካልተስተካከለ ድረስ ብራችን ሆልድ ሆኖ ይቀመጣል ማለት ነው። እዛው ነው ዩቲዩብ ስቱዲዮ ላይ ተይዞብን ይቆያል ማለት ነው። ወደዚህ አይተላለፍም፣ ወደ አድሰንስ አይገባም ማለት ነው። ብራችን ሁሌ እዛው ዩቲዩብ ስቱዲዮ ላይ ነው የሚቀረው። ይሄ ትልቅ ችግር ነው። አድሰንሱ ቫሪፋይድ ካልሆነ ብሩ ወደዚህ አይመጣም፣ አይተላለፍም ማለት ነው። ምንስ ማድረግ አለብኝ ለሚለው ከላይ እንደገለጽኩት አንድ ትክክለኛ አድራሻ መሙላታችንን ማጣራት የሞላ ነው ሪሴንድ እያልን ያለ ነው በትክክለኛው ፖስታ ነው ወይ፣ ፖስታው ሲሰራል ወይ፣ ሄዶ ሰዎች ቼክ ያደርጋሉ ወይ የሚለውን ማጣራት። ይሄንን 4 ጊዜ ሪሴንድ ብለን ደግሞ ምንም ፖስታው እጃችን ላይ የማይደርስ ከሆነ ደግሞ በፓስፖርት በባንክ ቤት ቡክ በመኖሪያ ፍቃድ በመሳሰሉት ኢንተርናሽናል የሆኑ አድራሻዎች መታወቂያዎች ቫሪፋይ ማድረግ ያስፈልጋል ማለት ነው። ስለዚህ ይሄ ወሳኝና ወሳኝ መረጃ ነው። መልካም ጊዜ። የሰው ቢሆን ምን ችግር አለው? አንድም ፖስታ ምን ያህል ሰው መጠቀም ይችላል? ፖስታ ስንሞላ 00 ብለን ብንሞላስ ምን ችግር ያመጣል የሚለውን እንመልሳለን። አድሰንስ ላይ የምንሞላው ፖስታ የሰው ቢሆን ምንም ችግር የለውም። ዋናው ፖስታ ሳጥን ቁጥሩ ኤክስፓየርድ ያላደረገ ማለትም በየአመቱ የታደሰ መሆን አለበት። ቢያንስ ፖስታው እስኪመጣልን ድረስ 3ም 40 ፈረጀ 4ም ወር 6ም ወር ፈጀ ፖስታ ሳጥኑ ኪራዩ ያለፈበት መሆን አለበት። አንድ ፖስታ ኪራይ በምናወጣበት ጊዜ እንደየቦታው ይለያያል። ከ150 ብር ጀምሮ እስከ 600 እስከ 700 ብር ድረስ ነው ኢትዮጵያ ውስጥ ያለው ዋጋ። በየአመቱ ግን ይሄ ግብር እየተከፈለ ኪራዩ መራዘም ይኖርበታል ማለት ነው። የክፍያ ሁኔታ በአመት ስለሆነ በአመት የተከፈለ ፖስታ እስከሆነ ድረስ ምንም አይነት ችግር የለውም የማንንም ብንሞላ። ነገር ግን የምንሞላበት ሰው ፖስታውን እየሄደ ቼክ የሚያደርግልን ሊሆን ይገባል ማለት ነው። ዋናው አድሰንሳችን ስለሆነ ፖስታውን እየሄደ ቼክ የሚያደርግልን ሰው ሊኖረን ይገባል። ሌላው የአንድ ፖስታ ምን ያህል ሰው መጠቀም ይችላል የሚለው ነው። ምንም ያህል ሰው ቁጥር የተገደበ ነገር የለም። 1000 ሰዎችም የአንድን ሰው ፖስታ መጠቀም ይችላሉ፣ ገደብ የለውም።
እንዳልኳችሁ ፖስታውን ተከታትሎ ለእናንተ የሚሰጣችሁ ሰው የተመደበለት እስካለ ድረስ ማለት ነው። ፖስታ ስንሞላ 00 ብለን ብንሞላስ ምን ችግር ያመጣል ለሚለው ጥያቄ መልስ እንዲሆን 00 ብሎ መሙላት ይቻላል። 00 ብለን ከሞላን ግን ፖስታ የሚመጣልን አድራሻ የለም ማለት ነው። ይህም ማለት አድሰንስን ለ3 ተደጋጋሚ ጊዜ ሪሴንድ ብለን ከላይ በድምጽ መልእክት አስቀምጠንበታል። ሪሴንድ እንዴት እንደሚደረግ ሪሴንድ ካደረግን በኋላ ወይም ደግሞ እዚህኛው ፎቶ ላይ እንዴት ሪሴንድ እንደሚደረግ በአረንጓዴ ምልክት አድርገናል። ሪሴንድ ካልን በኋላ ለ4 ጊዜ ፖስታ እጃችን ላይ የሚመጣ ነገር የለም ማለት ነው። ከዛ በፓስፖርት ወይም በባንክ ቤት ቡክ በመንጃ ፍቃድ ቫሪፋይ እናደርጋለን ማለት ነው አድሰንሳችንን። ስለዚህ 0 ብለን የሞላን ሰዎች ፖስታ መጠበቅ አይጠበቅብንም። ነገር ግን ለ4 ጊዜ ፖስታውን ዝም ብለን መጠየቅ አለብን ማለት ነው። ከዛ በመቀጠል በፓስፖርት እና በመሳሰሉት ዶክመንቶች ቻናሉን አድሰንሱን ቫሪፋይ ልናደርግ ይገባል ማለት ነው።